ችን በሀገር ፍቅር ቲያትር ቤት ለመጀመሪያ ጊዜ በተወዛዋዥነት ነበር የተቀጠረችው። ጎበዝ አክሮባቲስትም ጭምር ነበረች። ከዛም ልም ብላ ወደ ቲያትር ሙያው ተቀላቀለች። በርካታ ቲያትሮችን በሀገር ፍቅር ቲያትር ቤት ውስጥ በመሪ ተዋናይነት ተጫውታለች። ከሰራቻቸው ቲያትሮች መካከል ለመጠቃቀስ ያህል ቀዩ ማጭድ፣ ታጋይ ሲፋለም፣ የፊት እድፍ፣ የፕላስቲክ ህንፃ፣ ረመጥ፣ የቀለጠው መንደር፣ የቆሰሉ ምሽጎች፣ ነቃሽ፣ ፎርፌ ከሰራቻቸው ቲያትሮች መካከል ጥቂቶቹ ናቸው። በርካታ ፊልሞችንም ሰርታለች። መፈንቅለ ሴቶች፣ አሞራው፣ ጉራማይሌ ከብዙዎቹ ጥቂቶቹ ናቸው። እያንጓለልና እጅጋየው የተመልካቾችን ቀልብ የሳበችበት ስራዋ ነው። ከዚህም በተጨማሪ በርካታ የዘፈን ክሊፖች ላይ ተሳትፋለች። የዛሬዋ የጥበብ በፋና ቤተኛ ልናደርጋት ወደድን። የዛሬዋ እንግዳችን አርቲስት ፍሬህይወት ባህሩ ነች። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንኳን ደህና ቆየ። ጥሬን አክብረሽ ፈቃደኛ ሆነሽ ከጊዜሽ ላይ ሰውተሽ ስለመጣሽልኝ እጅግ በጣም አድርጌ በተመልካቾች ስም ሳላመሰግንሽ አላልፍም። እኔም አመሰግናለሁ። አክብረህ ጠርተህ እዚህ ቦታ ላይ በማቅረብ በጣም እጅግ ነው የማመሰግነው። እሺ ፍርዬ፣ እንደው ወደ ጨዋታችን እንለፍና ውዝዋዜውን እርግፍ አድርገሽ ትተሽ እንደው ወደ ቲያትሩ የገባሽበት ነው የተለየ ምክንያት ይኖረው ይሆን? አይ ምንም አይነት ምክንያት የለውም። ሁሉንም በመሰረቱ እዛ ቲያትር ቤት ስትቀጠር በሁሉም ሙያ ነው የምትቀጠረው። ሁሉም ሶስቱንም ካለ ድምጽ ካልተጫወት፣ ቲያትር ካልሰራ፣ ውዝዋዜ ካልሰራ አትገባም። ግን ሁሉንም አሟልቼ ነው በብቁ ነበር የምጫወተው። ውዝዋዜውንም ያው ትንሽ ለእድሜ